ሃይ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። ያው ባለፈው ይሄን እቃ በ110 ሴት ሰርቼ የነበረ ቪዲዮ ያኔ እንዳልኳችሁ በ50 ሴት ቀጣይ ቪዲዮ ሰራለሁ ብዬ ነበረ እና ዛሬ ይሄን እቃ አብረን እንድናይ እናንተም እስከ መጨረሻ ተከታተሉኝ። በውስጡ ምን ምን እንደያዘ አብረን አሁን ደግሞ ወደ 50 ሴቱ ካርቶኑን እንክፈተው። መጀመሪያ ላይ ምን አለ? የእቃዎቹ ይዘት ማኑዋል ማለት ነው። ማኑዋል አለው። ከዛ ብላው አለው፣ ሞረድ አለው፣ መቀስ አለው እና መላጫ። እቺ ደግሞ መክተፊያ። እቺ ደግሞ እንደ ማቅረቢያም እንደ መጥበሻም መጠቀም ትችላላችሁ። ይሄም መጥበሻ ነው። ውስጡ ምንድነው ያለው? ዋው የኪችን ልብስ አለ። እንልበስ እስቲ እንልበሳት። ስታምር እየለበሱ ነው እንጂ እቃ ማሳየት። ከዛ ሌላ ምንድነው ያለው? እንትን ከኦቨን ውስጥ ትኩስ ነገር የምናወጣበት ጓንት። እዚህ ጋር ደግሞ ሁለት ነው ያለው። ከመቶ ሴቱ ጋር ከመቶ ሴቱ ላይ አንድ ነበር፣ እዚህ ጋር ሁለት ነው ያለው። ሌላ ደግሞ ይሄ መጥበሻ ይታችኋል። ከዛ የቅመም አለች፣ የነጭ ሽንኩርት መጨፍለቂያ መፍጫ መውቀጫ ይሄ አለ። ይሄ ደግሞ ሰፊ ነው እና የስኳር የምጥምጣ እቃዎች አሉ። ይሄኛው አለ ማጥለያ። ሌላ እዚህ ውስጥ ምንድነው ያለው? ይሄ ደግሞ ሁለት ምሳቃ ነው መሰለኝ ያለው፣ ሶስት ምሳቃ መሰለኝ። እሺ እዚህ ጋር ማጥለያ አለች። ዋው ሲያማምሩ። እዚህ ጋር ትናንሽ ምሳቃ ይሁን ቦል ይሁን ቆየ ከደንኔ ኦ ማይ ጋድ ሶስት ተደራራቢ ምሳቃ ይሁን ለምሳቃ መጠቀም ትችላላችሁ። ወጥ ለማስቀመጥ በጣም ነው የሚያማምሩት። ሶስት የወጥም ለፈለጋችሁ ነገር መጠቀም ትችላላችሁ ቦሎች። ከዛ ይሄም ድስት አለ፣ እንደ ድስትም እንደ ማቅረቢያ መጠቀም ትችላላችሁ። ሌላ ደግሞ የእንቁላል መምቻ አለ። እዚህ ጋር ደግሞ ትልቅ ጭልፋ አለው። አንድ ማንኪያ አለው፣ ማንጠፍጠፊያ አለ፣ መገልበጫ አለ። ከዛ ጭልፋ አለው። ከዛ ትልቅ ድስት አለ እዚህ ውስጥ። ይሄ የትኩስ ነገር ማውረጃ ነው። ከባለፈው መቶ ሴቱም አለ። ይሄ በቃ ድርቡ ደግሞ እስከ 5 ነው የተደረበው። በጣም ወፍራም ነው፣ በጣም ማለት ነው። ሌላ ይሄም ከባለፈው ነበረ ከመቶ ሴቱ። እቺ እንደማቅረብም እንደማብሰያም መጠቀም እንችላለን። ከዛ ሌላ ምንድነው? እቺ የቦሏ ክዳን ነች። ያው ጽድት ያለ አንድ ዶሮ ይሰራል። ከስስል ውፍረቱ። ሌላ ምን አለ? ማንኪያ አለ። 1 2 3 6 ማንኪያ ያለው 50 ሴቱ ሲፈታ ይሄን ይመስላል። ይሄን እቃ ለራሳችሁ መግዛት ለምትፈልጉ ወይም ለቤተሰቦቻችሁ ስጦታ መስጠት ለምትፈልጉ ሰዎች አድራሻችን ፕሮፋይል ላይ አለ እና በተጨማሪ በአካል መታችሁ ለመግዛት ለምትፈልጉ ሰዎች አድራሻችን መገናኛ ለም ሆቴል ድልድዩ ጋር ለም የገበያ ማዕከል ህንፃ ውስጥ 3ኛ ላይ 3 ቁጥር ላይ እንገኛለን። ይሄን ቪዲዮ ላይክ ማድረግ እንዳትረሱ እና በተጨማሪ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ባይ ባይ።